ምን ነው በጊዜ መጣ የኔታ አይሉም እንዴ አለች ምትዋብ ቄስ ትምህርት ቤት የላከችው ልጇ ያለ ሰዓቱ መመለሱን አይታ ወላጅ አምጣሉ አላት የ6 ዓመቷ አቦቸር ብልጣ አይኖቹ ላይ ሐዘኔታን ለማስነበብ እየጣረ የሰራው ተንኮል አለ የኔታ የማላውቀውን ጥያቄ ሲጠይቁኝ ኤክሶንኩና ጓደኞቼ ሳቆብኝ ምንድነው ጥያቄው እግዚአብሔር አዳምን ፈጥሮ ከጨረሰ በኋላ ወደ ገነት ወስዶ ምን ብሎ አስጠነቀቃቸው ብለው አውጥተው ጠየቁኝ ምን መለስክላቸው አለች እናቱ መልሱን ለመስማት ጓጉታ አልሰማሁም አላልኳቸውም አዳም ወደ ገነት ወስዶ እግዚአብሔር ምን አለው ሲሉኝ ጊዜ ለሕይወት ዋጋ ስጥ ብሎ አስጠነቀቀው ስላቸው ተቆጡኝና ብዙ አይነት የሚያበሳጭ ስድብ ሰደቡኝ ሌላ ቀን ዛሬ ደግሞ ለምንድነው ትምህርት ቤት ያልሄድከው ብላ ተቆጣች ምትዋብ ገበያ ሄዳ በቀልና ጌሾ ገዝታ ስትመለስ ልጇ አቦቸር ሰፈር ውስጥ አገኘችው በእድሜ ከሚተካከሉት ጋር በጣቶቹ መሃል ያለችውን ብዮ ወደ ጉድጓድ አፍ ለመክተት እየተፍጨረጨረ ሳለን የደረሰችበት የኔታ አባረሩኛ እዚች ደጅ ብትደርስ ባለንጋ ይልቃለው አለ ጠይም ፊቱ ላይ ቅያሜ እየተስተዋለበት ለምን ተቆጣች ምትዋብ አለንጋቸውን ደብቄባቸው አላውቅም ከጫፍ ቆረጡ ቦርሳዬ ውስጥ የደበቅኩትንም እኔ አይደለሁም ሁሌ ሳልሰድባቸው ይሰድቡኛል ጥፋ ከፊቴ ባለንጋራው የምያለጥ እያሉ ያስቦኩኛል የማን ልጅ ማን ይቀጣል አመረረች ምትዋብ በፊትም ቢሆን የሃይማኖት ሰዎችን አትወድም ምክንያትሽ ምንድነው ቢሏት አባቴ ትላለች አባቷ መጾም መጸለይ የሚያበዙ ሰው ፊታቸው ቀርቦ ይፍቱኛ አባ ብሎ የሰራውን በደል ሲናዘዝላቸው የሚገስጹ ናቸው ቀን ሐዋርያዊ ተልኳቸውን ሲፈጽሙና ሲያስፈጽሙ ይውሉና ጀንበራሽ ቆልቁላ ወደ ማደሪያዋ ስታዘግም እሳቸው ማረቂያዋን ተጎንጭተው ሙቅ ሲላቸው ጥምጣማቸውን ፈተው ቀበቷቸውን አላልተው በመሸበት ያድራሉ የምትዋብ አባት ባለቤታቸውን አበሳጭተው በመሸበት ስለሚያድሩ ብቻ ሳይሆን በሰፈር መንደርተኛ ለመወገዝ ሰበብ ስለሆናቸው ብቻ ሳይሆን በስደተኛው መድኃኒዓለም ስም ዣንጥላ ዘርግተው ምስል ደረታቸው ላይ አንጠልጥለው ያለ ቤተ ክህነት ፈቃድ ገንዘብ ሰብስበው ለግል ጥቅማቸው በመዋላቸው እስር ቤታቸው ሲሆን የምትዋብ መነጋገሪያ ርዕስ ሆነ ሳር ቅጠሉ ዘመድ ጎረቤቱ ጣት የሚቀስርባቸው ሰድቦ ለሰዳብ ያሳልፎ የሚሰጣቸው መሰላቸው ከማታውቃቸው ወንዶች ጋር መሄድ የጀመረችው ከዚያን ጊዜ ጀምሮ ነው ቤተሰቦቿን ለመርዳት ወደ ቤቷ ገባችና ጥቁር የረዘመ ሻሿን አሰረችው ቀሚሷን አስተካከለች መበስበስ ከጀመረ መቀመጫው ከተበላ ካርቶን ውስጥ ያደፈ ነጠላዋን አውጥታ ትከሻዋ ላይ አኖረችው ቤቱን ለቀው ከመውጣታቸው በፊት ጠላ መኖሩን የሚጠቁመውን ጣሳ አፉን ከመሬት ባገናኘ ሙቀጫ ላይ ተቀምጦ የሚያሳየውን አርማ አስገባቸው ቤቱ ተቆለፈ እንዴ አሳይሻለሁ የኔታህን አይ የማይመጣው ልጅ እኛ ስንማር ከኛ ጋር የማይማሩና ብዙ ነፍጥ የሚወጣው ልጅ ሰነፍ በለው ከማይመጣው ልጅ የበለጠ የማይመጣው ትልቁ ልጅ ዛሬም አልመጣ ይላል አቦቸር ያሳስበው ይመስል አመዳም ጠይም ፊቱን ያሻሸ ወላጅ አሰዳቢ በለው ላይ መጣ ነው አይሄደው አንድ ቀን የኔታ ከሽንት ቤት እስኪመጡ ድረስ ብድግ አለና እሳቸው ሰክረው ጎርፍ ውስጥ እንዴት እንደተንገዳገዱ እንደሚወድቁ ያሳየ ሲያስቀን ደረሱበትና እስከ ሩቅ ቦታ ድረስ አባረሩት ይህና ታዳጊ በደለውን ውጣጭ በድንጋይ ባሉት አሉንና ሁላችንን ላኩን እኛ ግን ፈንክተን ከጭንቅላቱ ደም እንዳናስወጣበት ብለን ወደ አልሄደበት ቦታ ድንጋይ ወረወርን ከዚያ ቶሎ መከና ወደ ቤታችን ተበታተንን ለምትዋብ አቦቸር ልጇ ብቻ ሳይሆን ጓደኛዋም ጭምር ነው ጥያቄዎቹን አትሰለቻቸው ደግሞ እናቱ ምትዋብ ከገበያ ስትመለስ ያቺ ጅጉርጉር ቀለም ያላት ጭር ያለችው አንዶሮ አባሮ እንቁላሎቿን ሲሰባብር ደርሳበት እንዴ ምን ይሆንክ ነው ቁጣ እየመጣ
እንቁላል ውስጥ ያሉ ጫጩቶችን እያስወጣቸው ይላል በአስኳል የበጨጨ መዳፉን በእራፊ ጨርቅ እያጸዳ። አየልጅ ነገር ከሳምንት በኋላ የሚፈልፈሉትን ባጭር ትቀጫቸዋለህ አንተ። ብዙ ቀን እስኪሆን ድረስ እንቁላል ውስጥ የሚኖሩ ከሆነ ታፍነው ይሞታሉ እኮ ነው። አጥፍተሃል አቦቸር ከኩርፊያ ጋር። ዶሮዋ ናት ጥፋተኛ። እንቁላል ውስጥ ከታ ከምታስጨንቃቸው ላያቸው ላይ ከምትቀመጥባቸው መጀመሪያውኑ ለምንድን ነው ጫጩቶቹን እንቁላል ውስጥ ከታ የምትወልዳቸው? ኩርፊያዋ እየተገፈፈ ይመጣና ቅፍ አድርጋ ትስመዋለች። እና ልጆቿን ታስጨንቃለች አታስጨንቅም አይደል? አቤት ሐሳቦቹ ሲያዝናኗት። ሌላ ልጅ የመጨመር ሐሳብ የላትም። 50 ቢወልዱ 50 ነው ጉዱ ከተባረከ ይበቃል አንዱ ማለት ታዘወትራለች። ልጇን ያልወደደ ባይወለድ ትመርጣለች። ከጎረቤቶቿ ጋር ውሽማይን ወሰርሽብኝ ዶሮሽ ስትበተንብኝ በሚሉ ሰበብ አስባቦች በተጋጨች ቁጥር እሷን ለማበሳጨት አቦቸር ላይ ይወርዱበታል። አቦቸር አባቱን አያውቅም፣ እናቱም አባቱን አታውቅም። አባቱም ልጁን የሚያውቅ አይመስልም። የኔታ ሁሉ ጊዜ ቀን በቀን ይጠይቁኛል። የምን ጥያቄ ነው እሱ? የአባት ስም እያሉ ነው። ምን ትዋብ አትላቸው ስላቸው ጊዜ ልጆች ይስቁብኛል። እነሱ ግን አባት ከየት ነው የሚያስመጡት? ስም ሲጠራ ያንቺ ስም ሲሰሙ የማያልቅ ሳቅ ስለሚስቁብኝ ቆይቼ ነው ሁሉም ሰው ገብቶ ካለቀ በኋላ ለትምህርት የምገባው። እያልወደድኳቸው ነው። ለብዙ ልጆች አሁን ያስጠናዋቸው እኔ ነኝ እንዳይረሳቸው አድርጌ፣ ግን ይሳደባሉ። ስድብድብ ነው የሚያደርጉኝ። እናደድና ደብደብ አደርጋቸዋለሁ እስኪያለቅሱ ድረስ አፍንጫቸውን አስደምጬ። በልህ ከንፈሩን እየነከሰ በወሰደባቸው እርምጃ እየተደሰተ ምንትዋብ የሐሳብ መርከብ ይዟት ይሄዳል። በጥያቄ ባህር ላይ እየተሳፈረች በጥርጣሬ ካፒቴን እየሾፈረች ይሄ ልጅ ማን ነው? የትኛው ወዳጄን ነው የሚመስል? ሸበላ ነበርኩ ትላለች እናቱ። ዳሌ ሲሞናደር ያልፎ አግዳሚውን አይነ ጠልፎ የሚያስቀር ተማሪ አልቀረኝ መምህር፣ ሎሌ አልቀረኝ ጌታ፣ ወታደር አልቀረኝ ኮሎኔል፣ ሞኖክሲዮስ ቢሆን ያላመላለስኩት ቀበቶ ታጣቂ አልነበረም ትላለች ስለ ትላንትና በተወሳ ቁጥር። ይህንን ሰፈር እንደጉድ ጭሰንበት አልፈናል፣ ተጫጭሰንበታል ማለት ታዘወትራለች ምትዋ። አረ ብሎ ወሬውን ላሟሟቀ እንዴታ የዚያን ዘመን ፍንዳታዎች ፍሞ ነው ይመጡና የታለች ሉባንጃ ልናጫጭሳት ነው ይላሉ። ሉባንጃዬ ነበር የሚሉኝ። በእግሩም ማዕዛዋ የሚወዳደራት የለም። ሉባንጃ ንጣት። ሰፈራቸውም ለየት የሚል ነው። ጧት ጭርታው ጭር የሚለው ቃል ከሚገልጸው በላይ ጸጥ ይላል። ከሰዓት በኋላ ደግሞ ጭርታውን አስደንግጠው ለማባረር በአስነጓሪ ቃላት ይሰዳደባሉ። ምድር ጥቁር ቆባን አናቷ ላይ ከደፋች በኋላ ግን የሁሉም ምላስ ለስልሶ ፍቅርን ለማዜም የቸኮለ ይመስላል። አካባቢውም የገበያ እህል ግርግር ይበዛዋል። ንግድ ይጧጧፍበታል። የሚያድንም የሚታደንም ሞልቷል። ማታ ያው የሚነገር አይደለም በጨዋ አነጋገር ሆድ ጾሙን ሁሉ እንዳያድር ከማያውቁት ገላጋርም ቢሆን አንሶላ ይጋፈፉበታል። ይህን ይመስላል የናቦቸር ሰፈር ከብዙ በጥቂቱ ይነገርለት ከተባለ። ምን ትያይ? ወደዛ እንዳታይ አላት ባገጩ ጎረምሶች ተሰብስበው አላፊ አግዳሚውን የሚለክፉበት ድድ ማስጫ ተብሎ የሚጠራ ቦታ ያሳያል። ለምን ግን አለችው። ይለክፉሻላ። ሸምሱ ሻይ ቤት ቁጭ ያለን ፊልም ስናይ የአት ወንዶች የሚወዷትና እሷን ወደ መኝታ ቤት የምትወስዳቸው ሴት ሲያዩና እናትን ትመስላለች ይሉኛል። አንድ ቀን ተናድጄ ሌላ ሰው ሻይ በጠጣበት ብርጭቆ ቲቪውን ላንኮታኮተው ነው። የጨዋ ልጅማ እንደዚህ አያደርግም። እነሱማ ዝም አስብሉኝማ። አያቅትም ትላለች እናት ሳቋ እየመጣ። እኔ ታቶልጂን በፊት ቆንጆ የሆነችዋን ጄኒፈር ሎፔዝ የምትባለዋን አክተር ትመስይ እንደነበር ለሁሉም እንዲሰማ ጮክ ብዬ ተነግራቸው ጎረቤት እስኪሰማ ድረስ አቆብኝ። ከመወለድ በፊት አይታን ነበር ወይ አሉኛ። ባላይሽስ እናት አይደለሽ እንዴ? ሳልወለድ በፊት ምን እንዳትመስይ ማወቅ ያቅተኛል።
አያቅትም ትላለች እናት ሳቋ እየመጣ። ፊልሙ ሳያልቅ ወጣሁላችሁ። እነሱ እኮ ተሳድቦ ስድብ ሲያልቅብኝ ማለቅስ መስሏቸዋል ይላል አቦቸር ብልጠት የሚታይባቸው አይኖቹን እያቆለጨለጨ። ቄስ ትምህርት ቤት ደረሱ። ነው ትምህርት ቤታችን እዚህ ሰፈር ካሉ ቤቶች አንደኛው አሮጌኛ ቄስ ትምህርት ቤት ነው አለ ዘመምን ወዳለና ጭቃ ወደ ተመረገበት ቤት ጣቱን ሰዶ እየጠቆመ። ያስተማሪ ስም ማን ይባላል? የስማት አይመስልም። ስማቸው ማን ነው? የኔታ ጠየቀ አቦቸር። አው የፊደል አስተማሪ የኔታ ነው። ሌላ ስም አልወጣላቸውም። አንድ ቀን ግን ሰከሩና በጠላ ከበዙ በኋላ እንግዲህ የኔ እዚህ ቄስ ተማሪ ቤት ዳይሬክተር ነኝ አሉ። ትንሽ ቆዩና ምናችሁ ነኝ ብለው ጠየቁን። አሁንም ጠየቁን። ስንረሳ ገረፉን። ሌላ ቀን እንዳይረሳኝ አስታውሽኝ እሺ። ውስጥ በተለያየ ዜማ የሚደመጡ ድምጾች። የኔታ የምንትዋብን ድምጽ ሰምተው ከመማሪያው ቤት ወጡ። የሚቋጩት ነጠላ ይዘው ጺማም ሽማግሌ። ሁለቱም ሲተያዩ ደነገጡ። አቦቸርን ሊያስደነግጠው የቻለ ድንጋጤ እና በትንሽዬ ፊቱ ላይ ላብ ታየ። እየበዛ መጣ። የኔታ አይናቸውን አይኑ ውስጥ እየፈለጉ ያለ እስኪመስል ድረስ አዩት። በቀስቃዛ ድምጽ ከ6 ዓመት በፊት መሆኑ ነው አሉ። በባለ ጊዮርጊስ ልክ ነው አለች ምትዋብ በመገረም አናቷን እየነቀነቀች። ያኔ ዶሮ ማለቂያ ነበር ያለው። ምትዋብ ነጠላዋን ለባብሳ አስፋልት ዳር ቆማለች። አልፋ አግዳሚውን ስትማትር ከሩብ ሰዓት በላይ አሳልፋለች። 50ዎቹን ያጋመሱ የሚመስሉ አንድ ጠምጣሚ ባጠገቧ ያልፉ ሲሉ አባያስ አልሙኝ አለቻቸው። ቄሱ ጥያቄዋን ተክብረው ሊሄዱ ሲሉ እንዲያው ማስቸገር ባይሆንብኝ ያዘጋጀኋት ጸበል ጸዲቅ ነበረች፣ እርሶ ማዕዷን ቢባርኩልኝ። የቄሱ ምላሽም ቢት አልሆነም። ተያይዘው ወደ ምትዋብ ቤት ሄዱ። ዳቦን ከመቁረሱ በፊት መጀመሪያ ቤቱን ጸበል ቢረጩልኝ እንዴት ደስ ይለኝ ነበር። ይኸው ጤና የመታው ከጀመረ ሰነባብቷል አለቻቸው። ሌቱን ደግሞ በቅዠት ነው ማሳልፈው። ጸበሉ ተዘጋጅቶ መርጨት ጀመሩ። ሳሎኑ ተረጭቶ ሲያበቃ መኝታ ቤቱ የሚድረሰው አለችና መግቢያውን አመላከተቻቸው። መራቻቸው።